ሰላም እንዴት ናችሁ? ናሂ ፍሪዝ ኢቲ ተጀመረ። በባለፈው ቪዲዮ እንደነገርኳችሁ እንዴት የቴሌግራም አካውንት በቀላሉ መደለት ይቻላል የሚለውን ቪዲዮ ይዤላችሁ ነው የመጣሁት። አብዛኛው ሰዎች ሴቲንግ ውስጥ ገብተው እዚህ ፕራይቬሲ ኤንድ ሴኩሪቲ ውስጥ ከዛ delete my account if I wait for እዚች ጋችን ዋን መንዝ ያረጉና አንድ ወር ይጠብቃሉ ያ ቴሌግራም አካውንታቸው እስኪደለት ማለት ነው። ግን ያስተት ነው ቴሌግራም ላይ ደልተው ይችላል ያንን አካውንት ላይ ደልተው ይችላል። ምን ይላል? if you do not come online at least once within period your account will be deleted along with all messaging contact ይላል። ይሄ ዋን ግን በዚህ መልኩ ላይሰራ ይችላል። አሁን ፈልገን አንድ ወር ሳንጠብቅ እንዴት ወዲያውኑ አካውንታችንን መደለት እንችላለን የሚለውን ስንመለከት በመጀመሪያ ምን እናደርጋለን? ቴሌግራም እዚህ ጋር ከስር መጨረሻ ላይ ቴሌግራም FAQ የምትላለች እሷን እንነካለን ማለት ነው። ልክ ቴሌግራም FAQን በመነካበት ሰዓት ብዙ መረጃዎችን ስለ ቴሌግራም ማወቅ ፈልጉ እዚህ ውስጥ ቮይስ ቴሌግራም ምናምን የሚል እንደዚህ ቤዚክ የሆኑ ጥያቄዎችን መጠየቅ ትችላላችሁ መማር ትችላላችሁ። እኛ ግን የምንፈልገው ምንድነው? እዚህ ጋር ያለው ነው። እዚህ ጋር አለው your account የሚለው ማለት ነው። እዚህ ጋር ከላይ መታችሁ ጀነራል አልፎ ከስር መታገኙት ማለት ነው። ጀነራሉ ከላይ አይደለ ከስር your account የሚላል your account የሚላል እዚህ ጋር your account የሚላል your account የሚለው ላይ delete your telegram account የሚላል ማለት ነው። ልክ እሱን how do I delete my account እንዴት ቴሌግራም አካውንታችሁን መደለት እንደምትችሉ እዚህ ጋር በሂደት ያሳየናል። እኔ ግን ማሳያችሁ አጭሯ መንገድ ስለሆነ እሷን አሳያችኋለሁ። your account ላይ delete your telegram account የሚለው ጋር ትመጡና እዚህ ጋር በሰማያዊ ከላይ ሁለተኛው መስመር ላይ deactivation page ትላለች እሷን ተነካላችሁ። ልክ deactivation pageን በመትነኩበት ሰዓት በብራውዘር መረጡ ይላችኋል ማለት ነው። እኔ ክሮምን ነው የምመርጠው። ክሮምን ብትመርጡ የተሻለ ይሆናል ማለት ነው። ስለዚህ ወደ deactivation page ይወስደናል ማለት ነው። ይሄ 2 ደቂቃ 3 ደቂቃ የሚፈጅ ስራ ስለሆነ በአንድ አካውንታችሁ መደለት ትችላላችሁ ማለት ነው። እዚህ ዲአክቲቬሽን ፔጁ ጋር መጣና ስልካችንን በኢንተርናሽናል ፎርም እንሞላለታለን ማለት ነው። +251 ኢትዮጵያ ነው። ከዛ 9 ብለን ስልካችንን እንቀጥላለን ማለት ነው። ከዛ ኮንፊርሜሽን ኮድ ልከላችኋለሁ ይለናል። እዛው በቴሌግራም አካውንታችን ቴሌግራም ብሎ ነው በኤስኤምኤስ አይደለም ይልክልን ስፕሊት ሞድ ስለሚሰራ እዚሁ ክሮሙ ያለ እዛው ውስጥ ገብቼ ላሳያችሁ። ፕላስ ነው የምጠቀመው እኔ ላፋችሁ ልክ ፕላስ ላይ በመገቡ በሰዓት ነው ቴሌግራም ሎጊን ኮድ ዌብ ሎጊን ኮድ ብሎ ይመጣልናል ማለት ነው። እዚህ ጋር ዲ ካፒታል ኪው 9MCA ካፒታል 9MCA ካደረግን በኋላ DQ QQS እሺ DQ ካፒታል Q ከዛ ስሞል s እንደዚህ እንሞላለታለን ማለት ነው። ሳይን ኢን እንለዋለን። ሳይን ኢን ስንለው የቴሌግራም ያስፈልገናል። ቁጥራችንን ከስር ያደርግልናል። ለምንድነው ማትፈልጉት አካውንቱን መደለት ከፈለጋችሁ መጻፍ ትችላላችሁ።
ከዛ በኋላ ላይ ዲሊት ማይ አካውንት ትሉታላችሁ yes delete my account ትሉታላችሁ ከዛ በኋላ ከላይ በአረንጓዴ your account was successfully deleted from our system come back soon ይለናል ማለት ነው ልክ ቀጥታ ወደ ቴሌግራም በመገቡበት ሰዓት ልክ ኮኔክት ያደርጋል ራሱ update አድርጎ በጣም ነው አየር ላይ ወደ ሁለተኛው አካውንቴ ገብቷል ማለት ነው ሁለተኛው አካውንት ውስጥ ገብቷል ስለዚህ በቀላሉ እንደዚህ ቴሌግራም አካውንታችሁን መደለት ትችላላችሁ ማለት ነው እንዲሁም የኔን የቴሌግራም ቻናል ማታውቁ ሰዎች ካላችሁ ናሂፍሪዝ ኢንተርቴይንመንት ወይም @ናሂፍሪዝ ብላችሁ ሊንኩን በመትነኩበት ሰዓት ወደኔ ቻናል ያስገባችኋል ማለት ነው ወይም ሰርች ላይ ሄዳችሁ ናሂፍሪዝ ኢንተርቴይንመንት ብትሉ ታገኙታላችሁ ልክ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷ ትመጣለች እሷን ተጭናችሁ ድጋሚ የኦል ምልክቱን ተጫኑ ለአዲስ መረጃዎች በመለቀቅ ጊዜ ይደርሳችኋል ማለት ነው